አንደኛ ጴጥሮስ መልእክት ላይ ምዕራፍ 3 ከቁጥር 12 ጀምሮ እስከ 15 ያለውን ቃል አነባለሁ። እንደዚህ ይላል። ባለፈው ከቁጥር 8 እስከ 9 ያለውን አንብቤላችሁ ነበርና በረከትን ስለመውረስ ተናግሬ ነበር። ለበረከት እንደተጠራን ስለ በረከት ተናግሬ ይሄንን ቁጥር ተናግሬ አሁን የማነበው ከዛ ቀጥሎ ያለውን ከቁጥር 10 ጀምሮ ያለውን ቃል ነው። ጋደም ያለ መስለት ግዬ ሚውት አርግ እሺ ጽጌ ሚውት አርግ ጽጌ ሚውት አርግ። ስልኳ ጋር ያለች አይመስለኝም ወይ ዞር ብላ ነው መጣለች። እኔ ሚውት አረጋታለሁ። እሺ በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። ሕይወትን ሊወድ መልካሞቹንም ቀኖች ሊያይ የሚፈልግ ሰው ማን ነው? ምላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ይከልክል። ከክፉ ፈቀቅ ይበል፣ መልካምንም ያድርግ፣ ሰላምንም ይሻ ይከተላል። ቁጥር 12 የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮቻቸውም ለጸሎቶቻቸው ተከፍተዋል። የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮቻቸውም ለጸሎት ተከፍተዋል። የጌታ ፊት ግን ክፉን ነገር በሚያደርጉ ላይ ነው። የጌታ ፊት ግን ክፉን ነገር በሚያደርጉ ላይ ነው። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ። ቁጥር 15 ማስፈራራታቸውን አትፍሩ፣ አትናወጡ። ዳሩ ግን ጌታ ክርስቶስ በልባችሁ ቀድሱት። ማስፈራራታቸውንም አትፍሩ፣ አትናወጡ። ዳሩ ግን ጌታን እርሱንም ክርስቶስ በልባችሁ ቀድሱት። የምናገርበት ሐሳብ ርዕሱ የጌታ ዓይኖች ወደ ጻድቃን ናቸው የሚል ነው። የጌታ ዓይኖች ወደ ጻድቃን ናቸው። የጌታ ዓይኖች ወደ ጻድቃን ናቸው። መቼም እኛ ጣዖትን አናመልክም። እኛ የእግዚአብሔር ቃል እንደሚል ማለት ነው። እኛ ጣዖትን አናመልክም። እሺ እኛ ጣዖትን አናመልክም። እግዚአብሔር ዓይንን የሰራ የሚያይ ጆሮን የፈጠረ የሚሰማ አምላክ መጽሐፍ ቅዱስ እንደዛ ስለሚል ደግሜ እላለሁ፣ ዓይንን የሰራ የሚያይ ጆሮን የፈጠረ የሚሰማ አምላክ። የሚሰማ ጆሮ ሰጥቶኝ ፈጥሮልኝ እሱ የማይሰማ አይደለም። የሚያይ ዓይን ሰርቶ ሰጥቶኝ እርሱ የማያይ አይደለም። እግዚአብሔር ዓይንን የፈጠረ የሚያይ ጆሮን የፈጠረ የሚሰማ አምላክ። ሰዎች በገዛ እጃቸው ለሚወዱትና ለሚያመልኩት አማልክቶቻቸው ጣዖቶቻቸው ጆሮን ይሰሩላቸዋል፣ ዓይንን ይሰሩላቸዋል፣ ግን አይሰሙም፣ አያዩም። የኛ አምላክ እሱ ነው ጆሮን የሰራልን ዓይንን የሰራልን እንጂ እኛ ለሱ አንሰራለን። ስለዚህ ዓይንን የሰራ የሚያይ ጆሮን የፈጠረ የሚሰማ አምላክ አለን። በምንም ሁኔታ ውስጥ እንሁን፣ በምንም ነገር ውስጥ እንለፍ፣ እግዚአብሔር ያየናል፣ እግዚአብሔር ደግሞ ይሰማናል። ጌታ ይባረክ። ደግሜ እላለሁ፣ እግዚአብሔር ያየናል፣ እግዚአብሔር ደግሞ ይሰማናል። በዚህ ስፍራ ላይ መቼም በሰው ህይወት ውስጥ ሁለት ነገሮች ሁሉ ጊዜ እንዳሉ ይናገራል።
አንደኛ መልካም ቀን አለ፣ ሁለተኛ ክፉ ቀን አለ። መልካም ቀን አለ፣ ክፉ ቀን አለ። ቁጥር 10 ላይ መልካሞቹን ቀን ላይ የሚወድ ሰው ማን ነው ብሎ ነው የሚጠይቀው። ዛሬ ክፉ ቀን በህይወታችሁ ሆኖባችሁ ነጋችሁ ላይ መልካምን ቀን ለማየት የሚፈልግ ሰው ማን ነው? ምን ያድርግ የሚለውን ሐሳብ ነው የሚነሳው ማለት ነው። ልብ በሉ፣ ክፉን ቀን እኛ ክፉ አላረግ ነው። እሺ እንዳንሳሳት፣ ክፉን ቀንን ክፉ እኛ እናደርገው። መጽሐፍ ቅዱስ ቀኑ ክፋት የተሞላበት እንደሆነና የቀኑ ክፋት በቀኑ ላይ እንደሚገዛ ይናገራል። የቀኑ ክፋት በቀኑ ላይ እንደሚገዛ ወይም እንደሚሰለጥን እንደሚሰራ ይናገራል። እኔና እናንተ ድርሻችን ይሄ በቀኑ ላይ ክፉ የሚሰለጥነውን ቀኑን እኛ ዋጅተን በጌታ ስም በጸሎትና በህይወት ዋጅተን ልንጠቀምበት፣ ጌታን ልናከብርበት፣ የእግዚአብሔር መንግስት ፈቃድ በህይወታችን ልንፈጽምበት ነው የእግዚአብሔር ቃል የሚያስተምረን። እግዚአብሔር ይመስገን። እና ቀኖቹ ክፎች ናቸው ተብሎ ተጽፏል። ለምንድነው ካላችሁ፣ አንደኛ እግዚአብሔር ፈጥሮ ቀድሶ ለሰው የሰጠው ይሄ ቀን፣ ሳምንት፣ ወር፣ ዓመት ሰው እንዲገዛ ፍጥረትን፣ ሰው እግዚአብሔርን እንዲያከብር፣ የእግዚአብሔር ፈቃድ በህይወቱ እንዲፈጸም የተሰጠው በአለመታዘዝ በኃጢአት በአመጽ ምክንያት እግዚአብሔር የሰጠውን ሰው ለዲያብሎስ ፈቃድ ባሪያ ሲሆን በቀኑ ላይ እግዚአብሔር በሰጠው ሊገዛ የነበረው የሰው ልጅ ለቀን ባሪያ ሆኗል። በቀኑ ላይ ላለው ክፋት ተገዢ ሆኗል፣ ተሸናፊ ሆኗል። ስለዚህ ዓለምና ሞላው በክፉ ስለተያዘ በዚህ ዓለም ላይ የሚገዛው ክፉ ዲያብሎስ ስለሆነ በዚህ እኛ በመናልፍበት እንደሰው በመንኖርበት ቀን ላይ እያንዳንዱ ቀን ላይ ክፉ ኦፕሬት ያደርጋል። ግን እመኑኝ፣ በጌታ በኢየሱስ ክርስቶስ ያመኑ ሁሉ በቀኑ ክፋት ላይ ገዝተን የምንኖርበት ጸጋና መለኮታዊ ኃይል ተሰጥቶናል። ጌታ ይባረክ፣ እግዚአብሔር ይመስገን። ጸጋ ተሰጥቶናል። የመለኮት ኃይል፣ የመንፈስ ቅዱስ ኃይል ተሰጥቶናል። ክርስትናን ልዩ የሚያደርገው ይሄ ነው። በቀኑ ክፋት ላይ አሸንፈን ድል ነስተን ገዝተን የምንኖርበት ጸጋ ተሰጥቶናል። የምንኖርበት የመንፈስ ቅዱስ ኃይል በእኛ ውስጥ አለ። ጌታ ይባረክ። አሁን እኛ ኤክስተርናል ኃይል አይደለም የምንፈልገው። እኛ የሚያስፈልገን የመለኮት ኃይል እርሱ በእኛ ውስጥ አድሯል። መንፈስ ቅዱስ በእኛ ውስጥ አድሯል። ይሄ መንፈስ ቅዱስ እያንዳንዱ ቀን በቀኑ ክፋት ላይ ገዝተን እንድንኖር ኃይልን፣ የጽድቅን ጉልበት የሚሰጠን ነው። ጥላቻን በፍቅር ጥፋትን በህይወት እንድንገዛ የሚያደርገን ኃይል ነው ወገኖቼ። ጌታ ይባረክ። መንፈስ ቅዱስ ዝም ብሎ ኃይል፣ እሱ አምላክ ነው፣ እሱ መለኮት ነው፣ ኃይልን ይሰጣል። መንፈስ ቅዱስ በእኛ ውስጥ ሲያድር የሚሰጠን ኃይል እያንዳንዱን ቀን በድል የሚገለጽን ህይወት እንድንኖር የሚያደርገን ነው። ጌታ ይባረክ። ስለዚህ ኃይል እንደሌለው፣ እንደተሸነፈ፣ እንደደካማ ልናዝን ልናጉረመርም አያስፈልግም ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬ ያለ ቀን ክፉ ቀን ሊሆን ይችላል፣ ነጋችን ላይ ግን መልካም ቀን አለ። መልካሙንም ቀኖች ላይ የሚፈልግ ብሎ ነው የሚጀምረው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ ዛሬ ክፉ ቀን ክፉ ሆኖብህ በመከራ በሐዘን በጭንቀት በለቅሶ ያለ ነገ እግዚአብሔር ግን ያዘጋጀልህ መልካም ቀኖች አሉ። ነገን ለማየት የሚወድ ሰው ማን ነው? ነገን ማየት የሚፈልግ ሰው ማን ነው? ሁለት ነገር ያድርግ ይለናል። አንደኛ ክፉን ከከንፈሮቹ ተንኮልንም ከመናገር ይከልክል ይላል።
ከክፉ ከንፈሮቹን ተንኮልንም ከመናገር ይከልክል። ይሄ በህይወታችን ላይ ነገን እንዳናይ አሉታዊ ተጽዕኖ ከሚፈጥር ነገር መላቀቅ እንዳለብን የሚናገር። ባለፈውም ተናግሬያለሁ። የአንደበታችን ቃል ንግግር እጅግ ኃይል አለው። መንፈሳዊ ዓለምና ፍጥረታዊ ዓለም ሁሉ ጊዜ የሚነካካው ወይ የሚተሳሰረው ወይ የሚገናኘው በቃል ነው። ይሄ ቃል ደግሞ ዝም ብሎ አየር ላይ ያለ ሳይሆን ይሄ ቃል በአማኝ ህይወት ውስጥ ያለ ቃል እግዚአብሔር በአፋችን ወይም በአንደበታችን ላይ ህይወትን ወይም ሞትን ምርጫ ልናደርግ የምንችልበትን ቃል ተሰጥቶናል። የእምነት ቃል በልባችን ውስጥ አለ። በአፍህ ቀርቦልሃል በልብህም አለ ይላል ዘዳግም ላይ። የእምነት ቃል ያለው በልባችን ነው። መጽሐፍ ቅዱስ ምን ይላል? እምነት ከመስማት ነው ይላል። መስማትም በእግዚአብሔር ቃል ነው ይላል ሮሜ 10:17 ላይ። ሁሉ ጊዜ የእግዚአብሔርን ቃል ለመስማት ቁጭ የሚል ህይወት ካለ ዕለት ቃሉን ከነፍሳችን በውስጠኛው ማንነታችን የምንሰማ ከሆነ ያ የእግዚአብሔር ቃል ወደ ውስጣችን ሲገባ በእግዚአብሔር ቃል ውስጥ ያለው የቃሉ ኃይል እግዚአብሔርን እንድናምን ያደርገናል። ወገኖቼ እግዚአብሔር እምነት ዝም ብሎ ከአየር ላይ የምንለቅመው ነገር አይደለም። የእምነታችን ልክ የእምነታችን መጠን የእግዚአብሔርን ቃል ለመስማት ያለንን የህይወት መሰጠት ያህል ነው። እምነት ያድጋል። ልብ በሉ፣ እምነት ያድጋል። እምነት ያድጋል። የሚያድግ እምነት ግን ከየትም ቦታ የሚመጣ አይደለም። የሚያድግ እምነት ሁሉ ጊዜ የእግዚአብሔርን ቃል በመስማት የሚጨምር የሚያድግ የሚበዛ እንጂ በሌላ መንገድ እምነት አያድግም። ልብ በሉ፣ እምነት ደግሞ ሁሉ ጊዜ ከተአምራት ጋር ተያይዟል። በእምነት በሆነ መስማት የእግዚአብሔር ተአምራት ዕለት ክፉ በሆነው ቀን ላይ በድል ህይወት እንድንኖርና ነጋችን መልካም የሆነውን ቀን ውስጥ እንድንገባ መልካሙን ቀን እንድናይ ኃይል ይሰጠናል፣ እንድንሻገር ያደርገናል። ወገኖቼ ገላትያን 3 ላይ ከእምነት በሆነ መስማት የእግዚአብሔር ተአምራት በህይወታችን እንደሚገለጥ ይናገራል። ከእምነት በሆነ ቃሉን ስትሰሙ ቃሉ ውስጣችሁ ይገባና የእግዚአብሔርን መለኮታዊ አሰራር ተአምራቱ በህይወታችሁ እንዲገለጥ ያደርጋል። ስለዚህ ምን እያልኳችሁ ነው? ዛሬ አንደበታችሁን ከአሉታዊ ተጽዕኖ ልትጠብቁ የምትችሉት ውስጣችሁ የሚገባው ቃል የእምነት ቃል ሲሆን ነው። አትችልም የሚል ነገር ዙሪያ ሲመጣ እችላለሁ እንድትል የሚያደርግ በእግዚአብሔር ላይ ያለ እምነት ከፍ እንዲል የሚያደርግ የእምነት ቃል ውስጥ ካልገባ ቀድሞ የእምነት ቃል በውስጥ ካልተተከለ በዙሪያ ያለው ሁኔታ ያሸንፋል ማለት ነው። ወገኖቼ የእግዚአብሔር ቃል እኮ በግልጽ ነው የሚነግረን። አትሻገርም የሚል ድምጽ ሲመጣ እሻገራለሁ እንድንል አልሞትም በህይወት እኖራለሁ ብለን እንድንናገር እንድናውጅ የሚያደርገን የእምነት ቃል ቀድሞ በልባችን ካልተተከለ እመኑኝ መልካም አሉታዊ ተጽዕኖን ከከንፈራችን ላይ ልናላቀቅ ከዛ ተጽዕኖ ልንወጣ አንችልም። በጣም ብዙ ሰው በአንደበቱ የሚነገረው ቃል ኔጌቲቭ ቶት አሉታዊ ነው፣ አዎንታዊ አይደለም፣ መልካም ቃል አይደለም፣ የሚተክል ቃል አይደለም፣ እንድንሻገር የሚያደርግ በእግዚአብሔር ላይ ያለን እምነት ከፍ እንዲል የሚያደርግ አይደለም፣ የተሸነፈ ህይወት እንድንኖር የሚያደርገን። ዛሬ ግን በጌታ በኢየሱስ ስም ሰብረን እንወጣለን። አየር ላይ የሚለቀም ነገር የለም ወገኖች። የሰማነው የእምነት ቃል ነው በእኛ ውስጥ ተተክሎ በአንደበታችን አሉታዊ ተጽዕኖን በንግግራችን አሸንፈን እንድንወጣ የሚያደርገን። ሁለተኛው ነገር መጽሐፍ ቅዱስ ምን ይላል መሰላት? ልብህን አጥብቀ ጠብቅ የህይወት መውጫ ከርሱ ነውና ይላል። ልብህን አጥብቀ ምን በል ጠብቅ። ልብ በጣም እንደ ቤተ መንግስት ማለት ነው። ቤተ መንግስት አሁን የኢትዮጵያ ሀገረ ገዢ ጠቅላይ ሚኒስትር ቤተ መንግስት
በሪፐብሊካን ጋርድ እንደሚጠበቅ ማለት የአገሪቱ ዋናና እምብርት ስለሆነ ፖለቲካው የሚዘወርበት ኢኮኖሚ የሚዘወርበት ማህበረሰብ የሚዘወርበት ሴንተር ማዕከል ስለሆነ በሪፐብሊካን ጋርድ እንደሚጠበቅ ወገኖቼ ልብ መጠበቅ አለበት። ልብ ሴኪዩር መሆን አለበት። ልባችን መጠበቅ አለበት። ያልተጠበቀ ልብ ቅጥር እንደሌለው እርሻ፣ ፕሮቴክሽን የሌለው ልብ ቅጥር እንደሌለው ቅጥር ማለት ወይም አጥር እንደሌለው እርሻ ነው። አጥር የሌለው እርሻ ሰው ይራመድበታል፣ አብሬዎች ይራመዱበታል። በውስጡ የማይገባበት ነገር የለም እኮ እናንተ፣ በውስጡ የማይገባበት ነገር የለም። መጽሐፍ ቅዱስ ምን ይላል መሰላችሁ? አንድ ቀን ይላል ምሳሌ ላይ በሰነፍ እርሻ ሄድኩኝ ይላል። ከዛ ቅጥር አልነበረውም፣ ድንጋይ በስቶበት ነበር፣ አረም ሙጦት ነበር። በቃ ሁሉም ነገር እንስሳው አውሬው ይሄድበታል፣ መጸዳጃ ይሆናል፣ ክፉ ነገር ይገዛዋል፣ ምንም አይገዛው ነገር አለ። ጎበዝ ገበሬ ሰውም አውሬም እንዳይገባበት ዙሪያውን ያጥራል። ከእንደገና አረሙን በጊዜ ይነቅላል፣ ድንጋይ ለቅሞ ከርሻው ውስጥ ያወጣል፣ ስትርትር ያረጋል። እናንተ ህይወት ዝም ብሎ የሚመጣ አይደለም። ከውስጥ ወደ ውጭ የሚወጣ ህይወት እንጂ ከውጭ ወደ ውስጥ የሚገባ ህይወት የለንም። እኛ የተካፈልነው ህይወት የእግዚአብሔር ህይወት ዘዊ ህይወት የሚበዛ ኦቨርፍሎው ያለው የህይወት ኦቨርፍሎው በህይወታችን እንዲሆን የተትረፈረፈ ህይወት በእኛ ህይወት እንዲገለጥ ከፈለግን ልብ መጠበቅ አለበት። መጽሐፍ ቅዱስ ልብ ሲል ባዮሎጂካሊ ደም የሚረጨውን እንዳልሆነ ይገባቸዋል። ልብ ሲል ባዮሎጂካሊ ደም የሚረጨውን ኦርጋን ማለት እንዳልሆነ ይገባቸዋል። መንፈሳዊ ቋንቋ ልብ ሲል የሰው የውስጥ ማንነት፣ የፈቃዱ፣ የስሜቱ፣ የእውቀቱ ማዕከል የሆነው ማለት ነው። የሰው የውስጥ ማንነት፣ የፈቃዱ፣ የስሜቱ፣ የእውቀቱ ማዕከል ማለት ነው። ማዕከል ለየውላችሁ ህይወታችን የሚመራው ከውስጠኛው ማንነታችን ማዕከል በሚወጣ ትዕዛዝ ስለሆነ የውስጠኛው ማንነት ሁሉ ጊዜ ጤናማ ሲሆን እያንዳንዱን ቀን የምንኖረው ህይወትም መልካም ይሆናል። የውስጠኛው ማንነታችን ጤናማ ካልሆነ ፕሮቴክት ካልተደረገ ክፉ ነገሮች፣ ባዕድ ነገሮች፣ እንደ እግዚአብሔር ቃል ያልሆኑ ጽድቅ የሌለባቸው፣ ፍቅር የሌለባቸው፣ መልካምነት የሌለበት፣ እውነት የሌለው ነገር ወደ ውስጣችን የሚገባ ከሆነ ልብ ስላልተጠበቀ የውስጥ ማንነታችን የህይወት ማዕከላችን ስላልተጠበቀ ጥበቃ ስላልተደረገለት እመኑን እያንዳንዱን ቀን በአንደበታችን የሚወጣው ቃል ክፉን ቀን ገዝተን አልፈን መልካሙን ቀን እንድናይ የሚያደርገን ሳይሆን ኔጌቲቭ ወይም አሉታዊ ንግግር፣ አሉታዊ ቃላትና አመለካከት በህይወታችን ላይ ተጽዕኖ እንዲፈጠር ያደርጋል። ዛሬ እመኑን ብዙ ሰዎች እግዚአብሔር ስለማይናገራቸው ወይም እግዚአብሔር ስላልተናገራቸው እኮ አይደለም። እግዚአብሔር ሁሉ ጊዜ ይናገራል። እግዚአብሔር ሁሉ ጊዜ ይናገራል። ግን ብዙ ሰዎች በንግግራቸው ላይ ያለውን አሉታዊ ተጽዕኖ የቃላት ንግግርን ኮንትሮል ስላላረጉ፣ ልባቸውን ኮንትሮል ስላላረጉ፣ ሁሉ ጊዜ እምነት ከመስማት በእግዚአብሔር ቃል ያለውን የእምነት መስማት በመስማት እምነታቸውን ስላላሳደጉ ስቲል እግዚአብሔር ተናግሮኛል እያሉ እግዚአብሔርን የሚያማርር ህይወት፣ የስንፍና ህይወት፣ ስንፍናን የሚደግም ህይወት፣ ሁሉ ጊዜ በተጽዕኖ ውስጥ ያለ ህይወት ነው የሚኖሩት። ዛሬ ግን የእግዚአብሔር ቃል መጥቶልናል። ጌታ ይባረክ። እግዚአብሔር የተመሰገነ ይሁን። ስለዚህ ኔጌቲቭ ወይም አሉታዊን ተጽዕኖ ከአንደበታችን ከንግግራችን ላይ ማንሳት አለብን። ነገን ማየት የምንፈልግ ከሆነ፣ ህይወትን ማየት የምንፈልግ ከሆነ፣ መልካሙን ቀኖች ማየት የምንፈልግ ከሆነ አሉታዊ ንግግሮችን ከህይወታችን ላይ ያለውን ተጽዕኖ ሰብረን መውጣት አለብን። የምንሰብርበት መንገድ ሁለት ነገር ተናግሬያለሁ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። እምነታችን ባደገ ቁጥር
አሉታዊ የቃላት ንግግርን ማሸነፍ እንችላለን። ሁለተኛ ልባችንን መጠበቅ። ወደ ውስጠኛው ማንነታችን የገባ ነገር ሁሉ ነው ህይወታችን ላይ ተጽዕኖ የሚፈጥረው። ስለዚህ ይሄንን ነገር ላሳስብ ፈልጋለሁ። እንግዲህ ሁለተኛው ቀጥሎ ማወቅ ያለብን ክፉን ቀን አሸንፈን መልካሙን ቀኖች ለማየት ምንድነው ማድረግ ያለብን? መልእክቴ ርዕስ ይሄ ነው ብዬ ነግሬያችኋለሁ። የእግዚአብሔር አይኖች ወደ ጻድቃን ናቸው ብያለሁ። አሁን በምታልፍበት ህይወት፣ አሁን በሚሆንብህ ነገር፣ በመከራሽ ውስጥ፣ በሐዘንሽ ውስጥ፣ በህመምሽ ውስጥ የእግዚአብሔር አይኖችና የእግዚአብሔር ጆሮዎች ወዴት እንደሆኑ ማወቅ መቻል አሸንፈን እንድንወጣ የሚያደርግ። የእግዚአብሔር አይኖች የት ናቸው? ወደ ጻድቃን ናቸው። ልብ በሉ፣ ዝም ብሎ የተጻፈ ቃል አለ። የጌታ አይኖች ወደ ጻድቃን ናቸው። የጌታ አይኖች ወደ ሁሉም ናቸው አይደለም ያለው፣ ወደ ጻድቃን ናቸው ነው። የጌታ አይኖች ወደ ሰው ዘር ሁሉ አላለ፣ ወደ ጻድቃን ናቸው። መጽሐፍ ቅዱስ በእርግጥ አዲስ ኪዳን ማንም ሰው በትራ እንደማይጸድቅ ወይም የሕግን ትእዛዛት በመፈጸም ይሄ ሪቹዋል የምንለውን የብሉይ ኪዳን እስራኤል የተቀበለውን በሙሴ የተሰጣቸው ያንን የሕግ ሥርዓት በመፈጸም የግርዘት ሥርዓት በሉ፣ የመቅደስ ሥርዓት በሉ፣ የትኛውንም ሥርዓት በመፈጸም ሰው በእግዚአብሔር ፊት ጻድቅ ሆኖ እንደማይቆም መጽሐፍ ቅዱስ ይናገራል። እኔና እናንተ በሥራ አልጸደቅንም። እኔና እናንተ የጸደቅነው በእምነት ነው። መጽሐፍ ቅዱስ ሮሜ 5:1 ላይ በእምነት ከጸደቅን ብሎ ይናገራል። በእምነት ሰው እንደሚጸድቅ ሮሜ 4 ላይ ደግሞ ሁለት በጣም ወሳኝ የሆኑ ሰዎችን ምሳሌ አድርጎ ጳውሎስ ይሰጠናል። ስለ አብርሃምና ስለ ዳዊት በእምነት እንዴት የእግዚአብሔርን ጽድቅ እንዳገኘ፣ አብርሃም ገና ዘፍጥረት ላይ በእምነት እንዴት የእግዚአብሔርን ጽድቅ እንዳገኘ ምሳሌ አድርጎ ይናገራል። ስለዚህ ብሉይ ኪዳንም ሕግ እንኳን ቢሰጥ ሕግን በመጠበቅ ማንም ጻድቅ ሊሆን አልቻለም ማለት ነው። ነገር ግን በእምነት ነው ሰው ሊጸድቅ የሚችለው። እኔና እናንተ ክርስቶስ ኢየሱስን በማመን የእግዚአብሔር ጽድቅ ለኛ ተቆጥሯል። ጌታ ይባረክ። የማን ጽድቅ ነው ያልኩት? የእግዚአብሔር ጽድቅ ነው ያልኩት። የእግዚአብሔር ጽድቅ ያለ ሕግ የተገለጠ ጽድቅ ነው። በሥራ ሳይሆን በእምነት የሚገኝ ጽድቅ ነው። በክርስቶስ ኢየሱስ በመስቀል ላይ በፈጸመው ቤዛነት የተገኘ ጽድቅ ነው። የእግዚአብሔር ጽድቅ ሮሜ መጽሐፍ በሙላ ስታጠኑ የሚነግረን የእግዚአብሔር ጽድቅ ነው። ሮሜ 1:16 ላይ ይሄ ጽድቅ ከእምነት ወደ እምነት ነው ይላል። ምን ማለት ነው? ይሄንን ጽድቅ በእምነት ተቀብለን በሥራ ሙሉ አናረገው። በእምነት ተቀብለን በእምነት ግን ያልቃል፣ ይፈጸማል ማለት። እግዚአብሔር የተመሰገነ ይሁን። በጣም ተች የሚያደርግ ነው። ሮሜ ስለ እግዚአብሔር ጽድቅ ነው የሚናገር። ይሄ የእግዚአብሔር ጽድቅ ከምድር የበቀለ ሳይሆን ከሰማይ የወረደ ነው። ይሄ የእግዚአብሔር ጽድቅ ክርስቶስ ኢየሱስን በማመን የሚገኝ ጽድቅ ነው። የሥራ ውጤት ሳይሆን የጸጋ ውጤት ነው። እግዚአብሔር ይመስገን። የጸጋ ውጤት ነው። ሮሜ 4 ላይ እንደሚል ማለት ሰው ደሞዙ የሥራው ግዴታ የሚከፈለው ነው። እኛ ግን የእግዚአብሔር ጽድቅ የጸጋ ስጦታ እንጂ የሥራ ውጤት እንዳልሆነ ይናገራል። ስለዚህ ጸጋ ለሚሰራ ዋጋ ሳይሆን ለሚያምን የተሰጠ ነው። የሥራ ውጤት አይደለም። ጸጋ የእምነት ውጤት። ጸጋ የእግዚአብሔር ፍሪ ጊፍት ወይም ነፃ ስጦታ። እስኪ ጸጋ የእግዚአብሔር ነፃ ስጦታ ነው ብላችሁ ጻፉ። ጸጋ ነፃ ስጦታ ነው። የእግዚአብሔር ነፃ ስጦታ ነው። ጌታ ይባረክ። መልእክት ነው። በደንብ ኮንፌስ እያደረግን ረገጥ አድርገን መሄድ ስላለብን ጸጋ የእግዚአብሔር ነፃ ስጦታ ነው። ተጠብቃችኋል። ጻፉ። ምናልባት ድንገት የሚመጡ እንኳን ሰዎች ይህንን መልእክት አይተው ልባቸው ይነካል። ወንጌል ለነርሱም ስለሆነ
ጸጋ የእግዚአብሔር ነፃ ስጦታ ነው። ቴንክ ዩ ሲንገር በላይ ጸጋ የእግዚአብሔር ነፃ ስጦታ ነው። ጌታ ይባረክ። ሮሜ መጽሐፍ በሞላ የሚናገር ይሄ ነው። ይሄ የእግዚአብሔር ጸጋ በክርስቶስ ኢየሱስ ነው የተገለጠው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ ተብሎ ተጽፏል። የሚገርም ነው ይሄ ጸጋ። እሰይ ተባረክልኝ። ይሄ ጸጋ ሃኒ ተባረክ። ጸጋ የእግዚአብሔር ነፃ ስጦታ ነው። ይሄ ጸጋ ጠዋት ጨለማውን አሸንፎ ብርሃን ሲወጣ የፀሐይ ብርሃን ወከክ ብሎ እንደሚወጣ በክርስቶስ ኢየሱስ ከድንግል ማርያም በመወለድ